ሰላም ሰላም ውድ ተመልካቾቼ እንዴት ናችሁ? እንደተለመደው ዛሬ በሌላ ቪዲዮ መጥቻለሁ። በዛሬው ቪዲዮ ለመጽሐፎቻችን፣ ለሪሰርች ፔፐሮቻችን እንዲሁም ደግሞ ለሌሎች ዶክመንቶቻችን ሮማን ነምበር እና የኖርማል ፔጅ ነምበር እንዴት ማስገባት እንደምንችል ነው የማሳያችሁ። ተመልካቾቼ እንደምታዩት እዚህ ዶክመንቴ እንደምታዩት የቴብል ኦፍ ኮንተንት ወይም ደግሞ ማውጫ አለው። እንደምታዩት መግቢያ አለው። ከመግቢያው ቀጥሎ ደግሞ ያው ዋናው የዶክመንቴ ኮንተንት አለ ማለት ነው። ስለዚህ እኔ አሁን የፈለኩት ምንድነው ዋናው ዶክመንት በኖርማል ቁጥር እዚህ ጋር ፔጅ ነምበሩ 1 ብሎ እንዲጀምር ነው የፈለኩት። መግቢያና ቴብል ኦፍ ኮንተንቱ ደግሞ ሮማን ነምበር አይ እያለ እንዲሰጥልኝ ነው የምፈልገው። ስለዚህ ምንድነው ማድረገው መጀመሪያ ላይ እሄድና እዚህ ጋር ከመጀመሪያው ገጽ ላይ ክሊክ አደረግና ፔጅ ነምበር መርጣለሁ ማለት ነው። ስለዚህ ቴብል ኦፍ ኮንተንት ሮማን ነምበር እንዲሆን ስለምፈልግ ምንድነው የማደርገው እሄድና ኢንሰርት ገብቼ ፔጅ ነምበር ክሊክ አደርጋለሁ። ከዛ ፎርማት ፔጅ ነምበርስ ይላል። ይሄን ክሊክ ሳደርግ እንደምታዩት የነምበር ፎርማት ይልና የተለያዩ የቁጥር ፎርማቶች አሉ። ስለዚህ ከሱ ጋር ገባና የሮማን ነምበር እንደምታዩት ይሄን ክሊክ አደርጋለሁ። ስለዚህ ኦኬ እለዋለሁ። ከዛ በኋላ ተመልሼ እገባና አሁን የመረጥኩት የቁጥሩን ፎርማት ብቻ ነው፣ ፔጅ ነምበር አልሰጠሁም። ስለዚህ ተመልሼ ፔጅ ነምበር ገባና ቦተም ኦፍ ፔጅ የሚለውን እኔ ቦተም ስለምፈልገው እናንተ ቶፕ ኦፍ ፔጅ ማለት ትችላላችሁ። እኔ ግን ቦተም ኦፍ ፔጅ የሚለውን ስለምፈልግ እዚህ ጋር መጣና የመጀመሪያውን ፎርማት መርጠዋለሁ። ይሄን ክሊክ አደርገዋለሁ። እንደምታዩት ቴብል ኦፍ ኮንተንቱን ወይም ደግሞ የዶክመንቴን ማውጫ በሮማን ነምበር 1 ብሎ ጀምሮልኛል። ይሄው እንደምታዩት ይሄ እንዲታያችሁ ማክሲማይዝ ላድርግላችሁ። እንደምታዩት በሮማን ነምበር 1 ብሎ ጀምሮልኛል። 1 ብሎ እንደምታዩት 2 እያለ 3 እያለ ሄዷል። እዚህ ጋርም ደግሞ 4 እያለ ሄዷል። ነገር ግን ይሄ የዋናው ዶክመንት ስለሆነ ይሄ በሮማን ነምበር 4 እንዲል አይደለም የምፈልገው፣ በኖርማል ቁጥር 1 ብሎ እንዲጀምር ነው የምፈልገው። ስለዚህ 1 ብሎ እንዲጀምር ከፈለኩኝ ምንድነው የማደርገው የሁለቱን ፔጆች በተለይ የዚህ የዋናው ዶክመንት እና የመግቢያው መጨረሻ ፔጅ ሁለቱ ግንኙነታቸው መቋረጥ አለበት። የሁለቱን ፔጅ ግንኙነት ብሬክ ማድረግ አለብኝ። ብሬክ ከሆነ ደግሞ የሁለቱ ዶክመንቶች ልክ የተለያየ ዶክመንት አድርጋችሁ አስቡት። የሁለቱ ግንኙነት ሲቋረጥ ልክ ኢንዲፔንደንትሊ ፔጅ ነምበር መስጠት ትችላላችሁ ማለት ነው። ስለዚህ ምንድነው የማደርገው እዚህ ጋር ዋናው ዶክመንት ላይ መጣና መግቢያ የሚለው መጨረሻ ላይ እዚህ ላይ ክሊክ እናደርግና ብሬክ ለማድረግ ፔጅ ላይአውት እንገባለን። ከዛ ብሬክስ የሚላለ ብሬክስ ክሊክ ስናደርግ እዚህ ላይ ኔክስት ፔጅ የሚለውን እንደምታዩት እዚህ ጋር ሁለቱ ዶክመንቶች ብሬክ እንደሚደረጉ ያሳያል ማለት ነው ምልክቱ ራሱ። ስለዚህ ኔክስት ፔጅ እለዋለሁ ማለት ነው። ኔክስት ፔጅ እንዳልኩት ምንድነው የማደርገው ቀጥታ ከመጨረሻ ፉተር ላይ ሄድና ይሄን ፉተሩን ደብል ክሊክ ሳደርግ እንደምታዩት ሊንክ ቱ ፕሪቪየስ የምትል እንትን ታገኛላችሁ በተን። ስለዚህ እሷ በተን ማለት የሁለቱ ግንኙነት ያልተቋረጠ ነገር አለው ማለት ነው። ስለዚህ አክቲቭ ስለሆነች ማለት ነው ቢጫ በርታለች። ስለዚህ እሷን ዲሴብል አደርጋለሁ ወይም ደግሞ ኢንአክቲቭ አረጋታለሁ ማለት ነው። ስለዚህ ቢጫ የነበረችዋን ኢንአክቲቭ ሳረጋት ኖርማል ትሆናለች ማለት ነው። ስለዚህ የሁለቱ ፔጆች ግንኙነት ሙሉ ለሙሉ ተቋርጠዋል ማለት ነው። ነገር ግን በፊት የሰጠሁት ፔጅ ነምበር ስላለ ዋናው ዶክመንት አሁን እዚህ ጋር 4 ብሎ ነው የሰጠብኝ። ያው እንደምታዩት የመግቢያው የመጨረሻ ፔጅ ያው 2 3 ብሎ ነው የሚሄደው። ግን ቅድም በሰጠሁት መሰረት 4 ብሎ ስለሚቀጥል እዚህ ላይ መጣና ምንድነው የማደርገው የራሴን የፔጅ ነምበር ፎርማት ሰጠውና እዚህ ጋር ገባለው ፔጅ ነምበር ሄዳለው ፎርማት ፔጅ ነምበር
የነምበር ፎርማት እመርጥና ልክ ኖርማል ቁጥር እንዲወልኝ አይደል የምፈልገው። ስለዚህ 1 2 3 የሚለውን እመርጠዋለሁ። ከዛ ስታርት አት 1 ብሎ እንዲጀምርልኝ አደርገዋለሁ። እዛ ኦኬ እለዋለሁ ማለት ነው። ኦኬ ስለው እንደምታዩት 1 ብሎ ይጀምራል ማለት ነው። ምክንያቱም የሁለቱ ዶክመንቶች ግንኙነት ስለተቋረጠ ከዚህ በኋላ ራሳቸውን ችሎ ፔጅ ነምበር መስጠት እችላለሁ ማለት ነው። ስለዚህ እንደምታዩት ከመጀመሪያው ጀምረን ብናየው ቴብል ኦፍ ኮንተንት ወይም ማውጫችን ሮማን ነበር 1 ብሎ ነው የጀመረው። የመግቢያው የመጀመሪያው ገጽም 2 ብሎ ይቀጥላል። ከዛ ሮማን ነበር 3 ብሎ ቀጠለ። ከዛ በኋላ ወደ ዋናው ዶክመንት ሲመጣ እንደምታዩት 1 ብሎ ይጀምራል ማለት ነው። 1 2 3 እያለ እስከ መጨረሻው እንደምታዩት የመጨረሻው ገጽ እንደምታዩት 18 ብሎ ይጨርስልኛል ማለት ነው። ተመልካቾቼ ቪዲዮ ከተመቻችሁ ላይክ፣ ለጓደኞቻችሁ ሼር፣ እንዲሁም ደግሞ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንድታደርጉ በትህትና ጠይቃችኋለሁ። አመሰግናለሁ።